ዘገሊላ ዛሬ እኔና እናንተ የምናከብርበት በዓል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ሰርግ ስለምን ተገኘ ብላችሁ ከተናገራችሁ እነሆ በቃና ዘገሊላ ሰርግ ላይ እነዚህ ሰርግ ቤቶች ወይም እነዚህ ሰርግ ደጋሾች ሀብታም ስለሆኑ አቅም ያላቸው ጉልበት ያላቸው ሀገርን ሕዝብን ያንቀጠቀጡ ወይም የሚሰሙ ስለነበሩ ነው ካላቸው እንዳትሳሳቱ እነዚህ ሰዎች ሀብታሞች አይደሉም። ምክንያቱም የተጠሩትን እንኳን ሰዎች መግበው አጠጥተው መመለስ የነበሩ ምስኪኖች ነበሩ። እነዚህ ሰዎች የመንግስት ኃይል ሹማምንት ናቸው ከተባሉ የዚህ ወገንም አይደሉም። የተወደዳቸው የሁሉ እግዚአብሔር ቤተሰቦች በዚህ የምስኪን ቤት ሰርግ በዚህ ምስኪኖች በዚህ ነዳያን ቤት ግን መጀመሪያ